አይደለም አንድ ጠንቋይ አራዳ ልጆች የፊዚክስ ህግ እንኳን ሜሲን መያዝ አልቻለም ነው ማለት አቡሻ። ለማንኛውም የዛሬው ኬፕ ቨርዲ ግን ከሚባለው በላይ የለዩና የሚያሳዝኑም ቡድን ናቸው ማለት ነው። ነገር ግን ጉዟቸው በዚህ አብቅቷል ማለት ነው። ምንም ማድረግ አይቻልም። ከዚህ በፊቱ ሻምፒዮኖች ናቸው አርጀንቲናዎች ማለት ነው። አሁንም እንግዲህ ጨዋታው እስከ 120 ደቂቃ ሄዶ ነበረ። ነገር ግን ባለቀ ሰዓት ማለት ነው ራሳቸው ላይ ኦንጎል ሜሲ ያሻመውን ኮርና ማለት ነው ኦንጎል ራሳቸው ላይ በማስቆጠር መሸነፋቸውን እንግዲህ አረጋግጠዋል ማለት 3-2 ተሸንፈዋል ማለት ነው። ሲመሩ ሲደርሱ ሄደው ነበረ ኬፕ ቨርዲዎች። እጅግ በጣም አስደናቂ ጨዋታ ነበረ ዛሬ ሲያስመለክቱን የነበሩት። ማርቲኔዝ እጅግ በጣም ልዩ ነበረ ማለት ነው የአርጀንቲና በረኛ። እንደዚሁም ሊዛንድሮ ማርቲኔዝ፣ ሊዮኔል ሜሲም ጎል ማስቆጠር ችሏል ማለት ነው። አቡሻ ያው ሜሲ ካለ ከተጫወተ ጎል ግድ ነው ያራዳ ልጅ ማለት ነው። ለማንኛውም አርጀንቲና ወደ ቀጣዩ ዙር ማለፍ ችላለች ማለት ነው። እጅግ በጣም ቆንጆ ጨዋታ ነው ያየነው። ይህንን ጨዋታ ያላዩ ሰዎች ልናዝን ይገባል ማለት ነው። አዎ ሌሊት ነው፣ ነገር ግን ሌሊት የሚያስረሳ ጨዋታ ነው የተመለከትነው። ይመቻችሁ። ማን የዋንጫውን ጨዋታ ያየነው ዛሬ ነው። አርጀንቲና የሞት ሽረት ትግሏን ያደረገችው የዋንጫ ጨዋታዋን የተጫወተችው ዛሬ ነው። አንተ ምን አይነት ቲም ነው ኬፕ ቨርዲ? ብቃታቸውን ያሳዩን። አንተ በጣም የክብር ሽንፈት ይወል አፍሪካን ያኮሩት ምን አይነት ተጋዳይ ናቸው። አርጀንቲና ጥራቷ ምን መሰለ ተቸግራም ቢሆን ጨዋታን አሸንፋ ወጣች። ዛሬ ማርቲኔዝ የሚሉት ልጅ ማለት ነው አሲስት ጎል ማንጂ ተሸክሟት ቡድኑን ወጣ። ማን ኦፍ ዘ ማች በቃ ምን አይነት ብቃት ነው ሊቼ ምን አይነት ብቃት ነው ያሳየው። ተፎካካሪዋ ኬፕ ቨርዲ እንዴት ጥራት ያላት ቡድን ነች። አንገቷን ቀና አድርጋ በራስ መተማመን ኑሯት አፍሪካን ወክዬ ተጋድዬ ተመለስኩ ልትል ምችል ብቸኛው ቡድን ማለት ነው ኬፕ ቨርዲ ነች። ምን አይነት ብቃት ነው ያሳዩ። ትችላላችሁ። ምን አይነት ጨዋታ ነው የታየው። 3-2 አርጀንቲና አሸንፋለች ማለት ኬፕ ቨርዲ ግን ልዩ ቡድን ናት። ልዩ ትክክለኛው ጠንቋይ ማለት ያ አይደለም። ይሄ ያወራው አይደለም፣ በረኛው ነው። ቮዚኒያ የሚባለው በረኛ ነው ትክክለኛው ጠንቋይ። በፈጣሪ መላለሰው እኮ ከአቅም በላይ ሆኖበት እንጂ አሁን ራሱ አይፋታንም ነበር በፈጣሪ። ኬፕ ቨርዲ ግን እግዚአብሔርን እኔ አርጀንቲና አሁን አቤ ነው እንጂ በፈጣሪ የሚገርም ቡድን። እናቴን ነው የምላችሁ። በቃ እንዴ ጥቅለላ አረጎል ጭንቀት ማለት አስተፉኝ። በቃ ስትረስ ሊቻ ማለት ነው። አስደስተሽኛል ዛሬ ሊሳንድሮ የሚገርም ፐርፎርማንስ። ሊዮኔል አንድሬስ ሜሲ እንግዲህ 20ኛ የዓለም ዋንጫ ጎሉን በዚህኛው ደግሞ 7ኛ የዓለም ዋንጫ ጎሉን አግብቷል። ስለሱ እንኳን ብዙ ማውራት አይጠበቅብሽ። ቀጣይ ግብጽ ናት እንግዲህ አርጀንቲኒያንስ፣ እዚህ ኢትዮጵያዊ አርጀንቲኒያንስ አባይን ሎክድ ነው የምናደርገው። እንዘጋዋለን። ገብቷል አይደል? ይዘጋል። በምንድን ነው እሺ ሰውዬ 7 ጎል ደረሰ። ማን እኔ እንዴት ነው እኔ እስከ 7 ሰዓት ድረስ ቁጭ ያልኩት አንተ እንዳታገባ ነው አይደለም እንዴ? 7 ጎል 7 እምባፔ የሚደርስበት አይመስል 7 ለምን? ሊሳንድሮ ማርቲኔዝ ከብሩኖ ፈርናንዴዝ በላይ ፓስ ማድረግ ይችላል ብላችሁ እናንተ ይደብራችኋል። ከሱ በላይ ቻንስ ክሬት ማድረግ ይችላል ብላችሁ ይገርማችኋል። ምን አይነት ፓስ ነው ያደረገለት? ምን አይነት ኮንትሮል ነው? ቮሲኒያ ምናምን ፎሎወር አለኝ ብሎ እያበደ ነበር። ሁለቴ ምናምን ተጫዋች እያጠፈ አረጋግጠው ከረከረ ጋይስ ሄት ዋች ማድረግ አልቻልኩም። ሙሉ ላይፌን አንሰክሰስፉል ሄት ዋች ነው እያደረክ ያለው ሙሉ ወርልድ ካፕ። አረ አርጀንቲኖች የሚቆም አይነት አይደለም። ማን ኤሶጊ የሚቆም አይነት አይደለም። የሆነ ሰው ሊያስቆም ይገባል። የሆነ ሰው ወይ እዛ ሰበሩት እዛ ይሄን አጭሮይ እዛ በእናትህ ፍጠረ። አርጀንቲና በጭንቅ ተፈትና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ዙር ተቀላቅላለች። ማን የ3 ጊዜ የዓለም ዋንጫ አሸናፊዋ ሀገር የ2022 ያለፈው የዓለም ዋንጫ አሸናፊዋ ሀገር ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችው ኬፕ ቨርዲ በዚህ ልክ ትፈተናለች ብሎ ማን ጠበቀ? እንዲህ ይሄንን ጨዋታ ከአንድ እግር ኳስ ተመልካች ገምት ብትለው ማለት ነው አርጀንቲና በስንት የጎል ልዩነት ልታሸንፍ ትችላለች የሚለውን ነው እንጂ ሊገምትልህ የሚችለው እንደምታሸንፍ ያለምንም ጥያቄ ነው የሚመልስልህ ማለት ነው። ግን በጭንቅ ተፈትና ነው አርጀንቲና 3-2 ዛሬ ኬፕ ቨርዲን ያሸነፈችው ማለት ነው። ኤኒዌይ ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጨዋታ ላይ ምን እንደተፈጠረ ላሳያችሁ። እንግዲህ አርጀንቲናዎች 29ኛው ደቂቃ ላይ ከሊሳንድሮ ማርቲኔዝ የመጣን በጣም አስደናቂ ሎንግ ቦል ፓስ በሊዮኔል አንድሬስ ሜሲ አማካኝነት በግሩም አጨራረስ በማስቆጠር 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ኬፕ ቨርዲዎች እንግዲህ 59ኛው ደቂቃ ላይ በዱዋርቴ አማካኝነት ጨዋታውን አቻ ማድረግ ቻሉ። ከዛ የሚገርም መከላከል ነበር ያስመለከቱን። እንደ ቡድን ኳሱን ሲይዙ የነበራቸው ጥራት በጣም ምርጥ ነበር፣ ተመችቶኝ ነበር
ኳሱን ሲይዙ የነበራቸው ኮንፈርት ማለት ነው። ከዛ ወደ ኤክስትራ ታይም አመራ ጨዋታው። በኤክስትራ ታይም እንግዲህ አርጀንቲኖች በሊሳንድሮ ማርቲኔዝ አማካኝነት 93ኛው ደቂቃ ላይ ጎል አስቆጠሩና 2-1 ቀዳሚ መሆን ቻሉ። ግን በድጋሚ ኬፕ ቨርዲዎች በካብራል አማካኝነት 103ኛው ደቂቃ ላይ የሚገርም ከርል ጎል አስቆጥሮ ካልታሰበ አንግል ጨዋታውን 2-2 ማድረግ ቻሉ ማለት ነው። ከዛ በኋላ ግን በድጋሚ አርጀንቲኖች 111ኛው ደቂቃ ላይ ከሊዮኔል ሜሲ የተሻማችን የማዕዘን ምት ኳስ በሮሜሮ አማካኝነት በማስቆጠር ጨዋታውን 3-2 በማሸነፍ ነው እንግዲህ ኬፕ ቨርዲን በመጣል ወደ 16ቱ መቀላቀላቸውን ማራገጥ የቻሉት። ኤኒዌይ ግን በጣም ነበር የተፈተነችው አርጀንቲና። ደጋፊዎቹ እንዴት ውጥረት ውስጥና ጭንቀት ውስጥ እንደነበሩ ለተመለከተ ሰው ማለት ነው ለኬፕ ቨርዲ ቆሞ ያጨበጭባል። የምሬን ነው የምላችሁ። ማለት ኬፕ ቨርዲ እኮ ከስፔን ጋርም ከኡራጓይ ጋርም ያደረገውን የተመለከተ ሰው አንደርስቲሜት አያደርጋትም። ግን አርጀንቲና በጣም ጥሩ ናሽናል ቲም ነበረች በዚህ ዓለም ዋንጫ ማለት ነው። ዛሬ ነው በደንብ የተፈተነችው ብዬ ማስበው እስካሁን ካደረገቻቸው ጨዋታዎች ማለት ነው። ኤኒዌይ እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫንላት። ቢስሚላ ዋው ጨዋታ፣ ገራሚ ጨዋታ ፋሚሊ። አርጀንቲና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ማለፍ ችላለች። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት ፋሚሊ። ኬፕ ቨርዲ ግን ክብር ይገባቸዋል። የጀግና አሸናፊ የተሸነፉት ሰዎች ቢልድ አፓቸውን አይታችኋል። ድፍረታቸውን እንዴት በፓስ እያደረጉ እንደሚወጡ እንግዲህ 2022 ላይ የዓለም ዋንጫን ያነሳቸው ብሔራዊ ቡድን ጋር ሜሲን የዓለም ምርጡን ተጫዋች የያዘ ብሔራዊ ቡድን ነው እየገጠሙ ያሉት። ግን ድፍረታቸው በጣም ነው የሚገርሙ። ሲያስገቡ ሲያስቆጥሩ በጣም አስደንቀውኛልና ክብር ይገባቸዋል። ሜሲ እንደተለመደው ጎል አስቆጥሯል፣ አሲስትም አድርጓል። የእኛ ደግሞ ልጃችን ሊቻ አሲስት አድርጓል፣ ጎል አስቆጥሯል። እስካሁን በዓለም ዋንጫ አንድ ሰው እንዳይከራከር በዓለም ዋንጫው ምርጥ ፐርፎርማንስ እያሳየ ያለው ምርጡ ተከላካይ ሊቻ ነው። ገራሚ ፐርፎርማንስ እያሳየ ያለው እና ዛሬ ምርጥ ጨዋታን ያመለጣችሁ። እውነት በጣም ደስ የሚል ጨዋታ ነው። እንግዲህ ሰዓቱ በጣም ሂዷል። አሁን ራሱ ይህን ቪዲዮ እየሰራሁኝ 9:45 ይላል። በጣም ከባድ ሰዓት ነው፣ ግን ውብ ጨዋታ ነው ያየ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ